አዶናይን ማሰር ለምን አስፈለገ? ታዋቂው የቲክቶክ ኮከብ አዶናይ በኢትዮጵያ ፌዴራል ፖሊስ መታሰሩን ዛሬ ታህሳስ 3 2018 ዓ.ም አመሻሹ ላይ ከታወቀበት ቅጽበት ጀምሮ በማህበራዊ ሚዲያ ላይ እና በወጣቱ ትውልድ ዘንድ ከፍተኛ ቁጣንና ድንጋጤን ፈጥረዋል። ከ4 ሚሊዮን በላይ ተከታዮችን ያፈራውና በአዎንታዊ ይዘቱ የሚታወቀው አዶናይ ከኢትዮጵያ ሕዝብ ባህልና ስነ ምግባር በተቃራኒ በተፈጸመ ወንጀል ተጠርጥሮ መታሰሩ በደጋፊዎቹ ዘንድ እንደ ፍጹም ግፍና መሰረተ ቢስ ክስ እየተቆጠረ ነው። ፖሊስ አዶናይን በቁጥጥር ስር ያዋለው በህዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይ እየታዩ ከተባሉ ሌሎች ተጠርጣሪዎች ጋር አያይዞ መሆኑን አስታውቋል። ነገር ግን የአዶናይን ይዘት ወይም ኮንተንት የሚያውቁ ሁሉ ይህ ውንጀላ አዶናይን ለመጉዳት ሆን ተብሎ የተፈጠረ ነው ሲሉ ድምጻቸውን ከፍ አድርገዋል። ፖሊስ አዶናይን በቁጥጥር ስር መዋሉን ከገለጸ በኋላ የማህበራዊ ሚዲያ ተጠቃሚዎች ይህ ውንጀላ የአዶናይን መልካም ገጽታ ለማበላሸት ሆን ተብሎ የተፈጠረ ሴራ መሆኑን እየሞገቱ ነው። የ2025 የጊፓወር ኢትዮጵያ ቲክቶክ አዋርድ አሸናፊ የሆነው አዶናይ ይዘቱ ከስድብ ከአሉባልታ ወይም ከብልግና የራቀ መሆኑ ይታወቃል። በተለይም ለሴት ተከታዮቹ የኔ ቆንጆ በሚል ኮንተንት የሚሰጠው አዎንታዊ መነቃቃት ባህልን የሚያከብር እንጂ ርካሽ ባህልን የሚጭል ሊሆን አይችልም። የዛሬ 11 ወር ገደማ የካናዳ ፓስፖርቱን ትቶ የተቸገሩትን የመርዳትን መልካም ዓላማ አንግቦ ወደ እናት ሀገሩ የመጣን ወጣት ማሰር እጅግ ኢፍትሃዊ ተግባር ነው ሲሉ በተለያዩ የቲክቶክ ድረገጾች ስር አግኝተናል። አዶናይ ለትክክለኛ ተግባር መሪ ቃል ያደረጋት ስግጥ ፍምስ የሚለው አባባል የተወሰኑ ተቃዋሚዎችን ትውልድ አበላሸ በማለት በተንኮል ሲያጣጥሙት ቆይተዋል። ይህ እስር የዚሁ የጥላቻና የተዛባ ትችት ዘመቻ ቀጥተኛ ውጤት መሆኑ ግልጽ ነው። እስሩ ፖሊስ በሰጠው ማስጠንቀቂያ ላይ እንደተገለጸው ኃላፊነት በጎደለው አኳኋን ሚዲያዎች መጠቀም የሚለውን ክስ ሽፋን በማድረግ የወጣቱን የፈጠራ ስራ ለማፈንና ድምጹን ለማዳፈር የተደረገ ሙከራ ነው። በተለያዩ የኢትዮጵያ ደጋፊ የቲክቶክ ገጾች ኮሜንትና ሪፕሌይ እንደታዘብነው 4 ሚሊዮን ወጣቶችን በመልካም ጸባይና አዎንታዊ ይዘት የሚያነቃቃ ኮከብ በኢፍትሃዊነት ማሰር በወጣቱ ትውልድ ላይ የተሰነዘረ ግልጽ ጥቃት ነው ሲሉ ደጋፊዎቹ ሞግተዋል። አያይዘውም የፌዴራል ፖሊስ ምርመራ ሚዛናዊ በሆነ መንገድ እንዲያከናውን በጥቂት በአዶናይ ስኬት ጥላቻ በተሞሉ ግለሰቦች ትርክት መሰረት እንዳይጓዝ አጥብቀን እንጠይቃለን ብለዋል። አዶናይን በአስቸኳይ ይፈታልን፣ ፍትህ ለአዶናይ፣ ነጻነት ለአዶናይ የሚሉ ጥያቄዎች በአሁኑ ሰዓት የቲክቶክ መንደርን አጥለቅልቀውታል። ይኸው እነዚህ የምትመለከቷቸው ልጆች